ልብሱ በተፈጥሮ የሚያድን ነገር የለውም። የሚያድን ነገር ልብሱ ያገኘው ከቅዱስ ጳውሎስና ከሐዋርያቱ ነው። ከነሱ ጋር ኮንታክት ስላለው ማለት ነው። እና ስዕላቱ በተፈጥሯቸው በባህሪያቸው ማቴሪያሉ ያድናል ምናምን ሳይሆን የሆነ ቅዱስ ሪፕሬዘንት ስለተደረገበት ከዛ የተነሳ የሆነ ግሬስ ኮሚኒኬት ያደርጋል። ሰዎች በስጋም በነፍስም ግሬስ እንዲያገኙ ምክንያት ይሆናል ለማለት ነው። እንግዲህ ቅዱስ ጳውሎስ አንድ ሰው አሁን በመጽሐፍ ቅዱስ አርጊውመንት የቅዱስ ጳውሎስ ልብስ የሆነ ግሬስ ኮሚኒኬት አድርጎ ሰዎችን ካዳነ የቅዱስ ጳውሎስ ስዕል ያንን ሊያደርግ አይችልም የሚልበት ምን ቴዎሎጂካል ግራውንድ አይኖርም። ምክንያቱም ሁሉም ከቅዱስ ጳውሎስ ጋር በሆነ ነገር ይገናኛሉ። ስዕሉ የቅዱስ ጳውሎስን ሕይወት ይገልጣል። ልብሱ የቅዱስ ጳውሎስን የሸፈነ ነው፣ ለቅዱስ ጳውሎስ ያገለገለ ነው እና ከዚያ የተነሳ በክርስትና ታሪክ ስዕላት ያ ሪፕሬዘንት ከሚያደርጋቸው አካል ከቅዱሳንም ከእግዚአብሔርም ጸጋ ኮሚኒኬት ያደርጋሉ። ከተፈጥሯቸው ከባህሪያቸው የተነሳ ሳይሆን ሪፕሬዘንት ከተደረገባቸው ነገር የተነሳ እና ይሄ ደግሞ ፕራክቲካሊ የሚታይ ነው። ዮኒ አንድ እንትን እጋብዛለሁ ሌላ ጊዜ የምታየው ማለት ነው። በእመቤታችን ስዕል በተአምር ማለት ነው ኤቲስት የነበረ አውስትራሊያዊ ኤቲስት የነበረ እግዚአብሔርን የማያምን አንድ አሁን በግብጽ በረሃ ውስጥ እንትን ነው መነኩሴ ነው። አስበው እንግዲህ ኤቲስት የነበረ ምዕራብ ዓለም ውስጥ የነበረ አንድ ኤቲስት ግብጽ በረሃ ውስጥ መነኩሴ ወደ መሆን መቀየር ማለት ነው። እና የዚህ ሰውዬ ታሪክ እንትኑን ዩቲዩብ ሊንኩን በጣም በተከታታይ ያለ ሊንክ አለ፣ እሱን ማየት ትችላላችሁ። ዮኒንም በውስጥ ልክላለሁ። አንድ የኦርቶዶክስ ቤተክርስቲያን ገዳም ውስጥ ይሄድና ዝም ብሎ ለጉብኝት ነው የሄደው፣ ለማየት ማለት ነው። የእመቤታችን ስዕል ያያል። የእመቤታችን ስዕል ሲያይ በጣም ሙቭድ ይሆናል። እናቱን ይወድ ስለነበረ ሙቭድ ይሆናል፣ በጣም በነፍሱ ሙቭድ ይሆናል። ከዛ ማልቀስ ይጀምራል፣ እናቱ ትዝ ብለው ማለት ነው። ከዛ ከስዕሏ እኔ እናቱ ሆናለሁ የሚል ድምጽ ሰማው ነው የሚለው። ኤቲስት ነው እንግዲህ አሁን ይሄ ምንም እግዚአብሔርን የማያምን ማለት ነው። ከዛ በኋላ ሌላ ሰው ካለ እያወራኝ ካለ አሁን የሃያኛው ክፍለ ዘመን ታሪክ ነው የምነግርህ፣ አሁን በህይወት ያሉ ሰዎች የሚናገሩት ማለት ነው። ከዛ ሰው ሌላ ሰው የሚያወራለ እንደ ብዬ ዙሪ ያየው የሚያወራ ሰው የለም። አሁንም መልሼ እንደዚህ እያለቀስኩ ጸልይ አሁንም እንደዛ የሚል ድምጽ ሰማሁ አለ እና የሰማሁት ድምጽ ኢትወሶ ስዊት በጣም ፍቅር የተሞላ በጣም እስከ ነፍስ የሚደርስ ጣዕም ያለው ደስታ ያለው ድምጽ ስለነበረ እስካሁን ድረስ በህይወቴ ዘመን ሁሉ አልረሳውም፣ ይከተለኛል ይላል። እና ክርስቲያን ሂስትሪ በአጠቃላይ በዘመናት ታሪክ በስዕላት በኩል ግሬስ ኮሚኒኬት ይደረጋል። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለምን? ቅዱሳን ከነሱ ጋር በተያያዘ መንገድ ሁሉ ሰፖርት ያደርጋሉ። የጌታችን በልብሱ በኩል ሐዋርያት በልብሳቸው በኩል ግሬስ ኮሚኒኬት ካደረጉ በስዕል እኮ ከፍ ያለ ነገር ነው። ከልብስ የሚበልጥ ነገር ነው። ከልብስ የሚበልጥ እንደውም የዚያን ቅዱስ ሕይወት ሪፕሬዘንት የሚያደርግ ነው። ስለዚህ እንደዚህ አይነት በስዕላት የሚሰሩ ተአምራት ስላሉ እነሱን ለማሳየት ነው ስዕል አድኖ የሚባል እንጂ ዞሮ ግን ስዕላቱ አሁንም ቅድም እንዳልነው ሪፕሬዘንት የሚያደርጉት ከዚያ ያለፈ ነገር ነው ብለናል። በእመቤታችን ስዕል ምክንያት አንድ ሰው የሆነ ነገር የሆነ ከህመሙ ቢድን ወይ ተአምር ቢደረግለት ስዕሉ አደረገ ሊል ይችላል። ንግግር ነው ግን ለእመቤታችን ነው። የሆነ ማቴሪያሉ ምናምን አደረገልኝ ማለት አይደለም። እመቤታችን በመልጃው ይሄንን አደረገችልኝ ለማለት ነውና ስዕል አድኖ በዛ ደረጃ ነው የሚነገረው። ይሄ ሽቶ ማረግ ምናምን እንደዚህ የሚደረጉ ፕራክቲሶች ሰዎች የሆነ ዲቮሽን ለመግለጽ የሚያደርጓቸው ናቸው። መብራት ይደረጋል ባይዘው በስዕላት መብራት ምናምን ይበራል። ሪፕሬዘንት የሚያደርገው ግን ይሄ ጣዖት አምልኮ ምናምን እንደዚህ ሰዎች ደጋግመው ስላወሩት ያንን ምስል ይሰጡታል ምናምን እንጂ የቅዱሳን ሕይወት ሪፕሬዘንት የተደረገበት ነገር ነው። ለምሳሌ መብራት ለምሳሌ ለምንድን ነው በቅዱሳን ስዕላት ፊት የምናበረው?
የዓለም ብርሃን ናችሁ ተብለዋል። የዓለም ብርሃን ናችሁ ብቻ ሳይሆን ሕይወታቸው እንደ ሻማ እየቀለጠ ለእግዚአብሔር መስዋዕት አድርገው የሰጡ ናቸው ሕይወታቸውን። ስለዚህ ያንን የቅዱሳንን ሕይወት ሪፕሬዘንት ለማድረግ ነው። ይሄ መልካም መዓዛ ያለው ሽቶ ምናምንም ቅዱስ ጳውሎስ እናንተ የክርስቶስ መዓዛ ናችሁ ይላል እና የቅዱሳን ሕይወት መዓዛ ነው፣ መልካም መዓዛ ነው ማለት የሰው መጥፎ ሕይወት መጥፎ መዓዛ እንደሚሆነው ሁሉ የቅዱሳን ሕይወት መልካም መዓዛ ነው። ደስ የሚል መዓዛ ደግሞ በተፈጥሮ የሆነ ቦታ ላይ አይቆምም። ምንድነው? ይበተናል። እና የቅዱሳን ሕይወት ብዙ ቦታ ላይ የሚደርስ ዝናቸው፣ ታሪካቸው ብዙ ቦታ ላይ የሚደርስ የክርስቶስን መዓዛ የሚያሳዩ ናቸው። ይህንን ሪፕሬዘንት ለማድረግ ነው ቤተክርስቲያን ውስጥ የሚደረግ እንጂ የሆነ በጣዖት አምልኮ ደረጃ በዛ ደረጃ በሚታሰብ መንገድ አይደለም። ቅዱሳን በሕይወታቸው መልካም መዓዛ ያላቸው ናቸው። ሕይወታቸው መልካም መዓዛ ነው። ሕይወታቸው ብርሃን ነው። የክርስቶስን ብርሃን አሳይተዋል፣ የክርስቶስን መልካም መዓዛ አሳይተዋል በሚል ነው። ከዚህ ውጭ ይሆን ግን ከዚህ ውጭ በሆነ መንገድ በተሳሳተ መንገድ አንድ ሰው ቢያደርገው ስህተት ነው። እኛውን የምንናገረው ትክክለኛውን ነገር ነው። እንዴት ነው መታሰብ ያለበት የሚለውን ነው የምንናገረው እንጂ ሰዎች ከጣዖት የለመዱትን ነገር አምጥተው እዚህ ቢያደርጉ ወይ በተሳሳተ መንገድ በፒውር በሆነ ክርስቲያን ቲቺንግ ባልተመሰረተ መንገድ ቢያደርጉት አሁን ለነሱ ጥብቅና አንቆምም። እኛ የምንቆመው ለትክክለኛው የቤተ ክርስቲያን አስተምሮ ነው እንጂ ለተሳሳተው ነገር ዲስቶርት ለሚያደርጉት ነገር ለሚያበላሹት ነገር ጥብቅና አንቆምም። ቀደም ጎንደር ላይ ሲደረግ የነበረውን ነገር እንዳወገዝ ነው በተሳሳተ መንገድ እንደዛ ፕራክቲስ የሚያደርጉ ሰዎች ካሉም እሱንም አብረን እናወግዛለን። እዚህ ስዕለ አድኅኖ ላይ በሚለው ላይ አንድ ግልጽ ነገር እንዲያስቀምጡለት ነው። እርሱ እርግጥ ተናግረዋል። ግን ስዕለ አድኅኖ ሲል ለእኛ ስዕላት የዘላለም ሕይወት እንዳልሰጡም በዛው እንዲናገሩና የአምልኮ ስግደትም ስዕላት የአምልኮ ስግደትም እንደማይገባቸው በዛው እንዲነግሩት ይሁን መምህር። ይሄ አድኖ ምናምን የሚባለው ማዳን እንግዲህ በመጽሐፍ ቅዱስ ብዙ ትርጉም ነው ያለው። አንድ ሰው ለምሳሌ የዓይኑን አሞት ስዕሉን በእምነት ዳስቶ ምናምን ድንግል ማርያም እባክሽ አድኝ ብሎ ቢድን አድነት ነው የሚባለው። ማለት የስጋ ድነትም አለ፣ ፈውስም አለ፣ አይምሮውን ያመመው ሰው ይኖራል፣ ብዙ ነገር አለ። ግን ይሄ የዘላለም ሕይወት የሚባለው መዳን ሰው በክርስቶስ ሳያምን የሚያገኘው አይደለም። ማለት ስዕላትን ሰግደህ በክርስቶስ ሳታምን ትድናለህ የሚል ትምህርት ቤተክርስቲያን ውስጥ የለም። እንደዚህ አይነት ትምህርት ካለ አብረን ነው የምናወግዘው። ይሁን አንተ እንደምታወግዘው እንደምትቃወመው እኛም ነው የምንቃወመው። ሰው በክርስቶስ አምኖ በማዳን ስራው አምኖ ተጠምቆ የክርስቶስን ስጋና ደም ተቀብሎ ነው እንጂ የሚድነው ስዕል ቬኔሬት ስላደረገ ይድናል የሚል ትምህርት የለም። እነዛ ከትልቁ ድነት ውስጥ ያሉ የቅዱሳንን ህብረት የሚገልጹ ቅዱሳን በሰማይና በምድር ያሉ ቅዱሳን እንደሚገናኙ ኮሚኒኬሽን እንዳላቸው ሰፖርት እንደሚደራረጉ በጸሎትም በምልጃም በተአምራትም ሰፖርት እንደሚደራረጉ የክርስቶስ አካል የተነጣጠለች ሳትሆን በሰማይም በምድርም ያሉ ህብረት ያላቸው መሆኑን የሚገልጽ እንጂ መዳን በክርስቶስ ነው። በክርስቶስ በማመን ክርስቶስ ያስተማረውን ትምህርት በማመን በእሱ ትምህርት በመኖር ነው የሚዳነው። ከዚህ ውጭ ያለ ትምህርት ቤተክርስቲያን የላትም። እንደዚህ የሚያስተምሩ ሰዎችም ካሉ አብረን ነው የምንቃወመው። የኔ አሁን ትልቅ ጥያቄ ይዤ ልመጣ ነው። እዚህ ጋር ትልቁ ጥያቄ ምንድነው? ሌሎችን ማንንም ሳልከተል ማን ነው መላእክት በመላእክትነታቸው እግዚአብሔር መልአክ ናቸው ብዬ ሌሎችንም ብዬ በኢየሱስ ክርስቶስ ብቻ ማዳን፣ በኢየሱስ ክርስቶስ ብቻ ዘላለማዊ ሕይወት እሱን ብቻ በማምለክ አብ ወልድ መንፈስ ቅዱስን በማምለክ በሱ ተጠምቄ መንግስተ ሰማያትን ልወርስ አልችልም? እስቲ ይህን መልሱልኝ። ስዕሎቹ ጋር ምኖቹ ጋር ምንም ጋር ሳልገባ ኢየሱስ ክርስቶስን የእግዚአብሔርን ልጅ በማምለክ በሱ መዳን በሱ ብቻ አድርጌ ልገባ ብፈልግ አልችልም? እስቲ አስረዱኝ ይሄን። ነገረ ድነት ሁለት አስፔክት አለው። አንደኛ ቨርቲካል የሆነ አስፔክት አለው።
እንግዲህ የኦርቶዶክስ ቴዎሎጂ ከፕሮቴስታንት ቴዎሎጂ የሚለይበት አንዱን ነገር እዚህ ላይ እናንሳ። መዳን ሰዎች ከእግዚአብሔር ጋር ብቻ ያላቸው ጉዳይ አይደለም። ማለት በእግዚአብሔርና በሰው መካከል ብቻ የሚያልቅ ነገር አይደለም። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 እና 3 ካነበብከው ክርስቶስ ያዳነን ከምንድን ነው? በእግዚአብሔር ይሁን መዳን። አባቶቻችን የቅዱስ ጳውሎስን ትምህርት ሲያብራሩ ምን ይላሉ? 7 መስተጻራራን ነበሩ ብለው የተጣሉ አካላት ነበሩ ብለው ይገልጻሉ። አንዱ ጠብ በሰውና በእግዚአብሔር መካከል ነው። ሌላኛው በሰውና በመላእክት መካከል፣ በሰዎችና በሰዎች መካከል፣ ሕዝብና አሕዛብ ለምሳሌ ተጣልተው ነበር በብሉይ ኪዳን። እስራኤል የሚባል ሕዝብ ነበር፣ አሕዛብ ደግሞ ነበሩ ከእምነት ውጭ ሆኑ። እግዚአብሔር የእስራኤል አምላክ ነበረ። ሌሎቹን አሕዛብ ደግሞ ዝም ብሎ በመግቦት ነበር የሚያኖራቸው። ስለዚህ መዳን ቨርቲካል ብቻ ሳይሆን ሆሪዞንታል አስፔክት አለው። ይሄንን ላብራራው። አንተ በክርስቶስ አምነህ ስትድን ወደ ክርስቶስ አካል ነው የምትጨመረው። ወደ ክርስቶስ አካል ነው የምትጨመረው፣ ወደ ቤተ ክርስቲያን ማለት ነው። ብቻህን አይደለም፣ ከክርስቶስ ጋር ብቻ ያለ ኮሚኒኬሽን አይደለም። ክርስቶስ ህዝብ ነው የፈጠረው። ክርስቶስ ቤተ ክርስቲያን የምትባል ህብረት ነው የፈጠረው እና ይቺ ህብረት ደግሞ ሳክራመንታል የሆነ በቅዱስ ቁርባን በጥምቀት አንድነት ያላቸው አንድ አይነት ህይወት ፕራክቲስ የሚያደርጉ የሚረዳዱ፣ አንዱ ለአንዱ የሚጸልይ፣ አንዱ ለአንዱ የፍቅርን ስራ የሚሰራ ህብረት ነው እና መዳን it is not about ምንድነው ያንተና የእግዚአብሔር ጉዳይ ብቻ አይደለም። መዳን ከመላእክትም ጋር ከቅዱሳንም ጋር ያለህን ግንኙነት መስተካከልን ይጨምራል። አሁን ምንድነው ይሄ በቴዎሎጂ ትምህርት ዮኒ ምን ይባላል? ኤክሌሲዮሎጂ ይባላል። ነገረ ቤተክርስቲያን እና ነገረ ቤተክርስቲያን ከነገረ ክርስቶስ መለየት አይቻልም። ማለት ቤተክርስቲያን እንዲና ያደርገህ ክርስቶስ ብቻ ከክርስቶስ ጋር ብቻ ነው ግንኙነት ያለኝ ማለት አችልም። ምክንያቱም ክርስቶስ እንደዚህ አይነት መዳን አይደለም የሰራው። ክርስቶስ የሰራት ቤተክርስቲያን አለች። ይችን ቤተክርስቲያን ደግሞ አካሉ ብሏታል። ይቺ ቤተክርስቲያን ደግሞ የመላእክት የቅዱሳን ህብረት ነች እና በዚያ ህብረት ውስጥ መኖር አለብህ። ቤተክርስቲያን ያንን ህብረት የምትገልጽበት መንገድ አላት። ለምሳሌ አንዱ ለአንዱ ጸሎት ማቅረብ፣ አንዱ ለአንዱ መጸለይ፣ የፍቅር ትስስር በወንድ አለ ማለት የመዳን ክርስቶስ ሲያድነን ወደ ህብረት ነው የጨመረን፣ ወደ ቅዱሳን ህብረት ነው የጨመረን እና አሁን ዮኒ ያንተ ጥያቄ ክርስቶስ አድኖኛል በቃ ከህብረቱ ውጭ ሆኜ ከክርስቶስ ጋር ብቻ ዲል አድርግ ካልክ ከክርስትና ትምህርት ጋር አይሄድም። ለምን? ክርስቶስ ራሱ ወደ የት ነው የጨመረህ? ወደ መላእክት ህብረት ነው የጨመረህ፣ ወደ ቅዱሳን ህብረት ነው የጨመረህ። ከዚያ ህብረት ውስጥ ኮሚኒኬት ማድረግ አለብህ፣ ኢንቮልቭ ማድረግ አለብህ። አብረህ በስርዓት አምልኮ ውስጥ መሳተፍ አለብህ። አንዱ ለአንዱ በሚጸልየው ጸሎት ውስጥ መሳተፍ አለብህ። የቅዱሳን መታሰቢያ ምናምን፣ ይሄ በአጠቃላይ ቤተክርስቲያን ውስጥ ያለው ህይወት ያንን ህብረት የሚገልጥ ነው እና ህብረት ውስጥ መጨመር አለብህ። ህብረት ውስጥ ካልተጨመርክ ግን ምንድነው ከክርስቶስ አካል ውስጥ የተገነጠልክ ነው የምትሆነው ማለት ነው። ስለዚህ ከቅዱሳን ህብረት ውጭ ሆኜ በክርስቶስ በማመን ብቻ አድናለሁ የሚለው ክርስቶስ ራሱ የሚያድንህ ወደ ቅዱሳን ህብረት ነው፣ ወደ ቅዱሳን ህብረት ነው የሚጨምርህ። ስለዚህ ሙሉ ነው መዳን በቤተ ክርስቲያን ውስጥ መኖር፣ በቅዱሳን ህብረት ውስጥ መኖር ስለሆነ እንደዚህ አይነት መዳን አልሰራም ነው ዮኒ። ክርስቶስ ራሱ ከቅዱሳን ህብረት ውስጥ የማይጨምር፣ ከመላእክት ህብረት የማይጨምር፣ ከቅዱሳን ጋር ኮሚኒኬት እንዳታረግ አንድ አይነት ህብረት እንዳይኖርህ የማያደርግ ልዩ የሆነ በሱና በአንተ መካከል የሚቀር ድነት አልሰራም እንደዛ እና ያ እንደዛ አይሆንም ነው። በተለይ ደግሞ ለብቻ መሆን ጥሩ ያለ መሆኑ ምንድነው ስለ ብልቶች አካሉ ስላሉ ብልቶች ራሱ ድፋይን ቢያደርጉለት እጅግ መልካም ነው። አንድ አካል ብልቶች አሉ። አንተ አንዱ ብልት ነህ ዮኒ። አንዱ ብልት ሆነ ብቻዬን ልሁን ብለህ ሌላ አካል መመስረት አትችልም። ሌላ ጥያቄ ካለህም በዛው ጠይቅ። ቅድም ያነሳነውን ጥቅስ በጣም ደጋግማ አንብበው ሌላም ጊዜ በደንብ ራሱ ኮንቴምፕሌት ስታደርግ
ዕብራውያን 12 ላይ ያለው የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ክርስቶስ ደርሰናል ብቻ አይደለም የሚለው በደስታ ወደ ተሰበሰቡ ቅዱሳን መላእክት ፍጹማን ወደሆኑ ጻድቃን ነፍሶች ነው የሚለው። የመላእክት የሰዎች ህብረት ወዳለበት ነገር ነው የደረስከው እና ያንን ህብረት አልፈልግም እኔ መላእክት ምን አገባኝ እኔ ጻድቃን የተሰበሰቡ ጻድቃን ምን አገቡኝ የአዲስ ኪዳን መካከለኛ የተባለው ኢየሱስ ክርስቶስ ጋር ብቻ ነው ጉዳይ ብትል ጳውሎስ ምንድነው የሚለው ነው እንደሱ መካከለኛው ኢየሱስ ክርስቶስ መካከል ላይ ነው ግን የጨመረው ወደ ቅዱሳን ህብረት ነው ወደ መላእክት ህብረት ወደ ጻድቃን ህብረት ነው የጨመረህ በእነሱ መኖር አለብህ ምክንያቱም ክርስቶስ ቤተክርስቲያን አካሉ ነች አካል ራስ እሱ ራስ ነው ቤተክርስቲያን አካሉ ነች እና አንተ እኔ ከራሱ ጋር ብቻ ነው ግንኙነቴ ከአካሉ ጋር ግንኙነት የለኝም ማለት አችልም ቅዱስ ጳውሎስ የቤተክርስቲያንንና ቤተክርስቲያን ስንል የቅዱሳን ህብረት ነው እንግዲህ የመላእክት የጻድቃን የቅዱሳን ህብረት ነው በክርስቶስ የዳኑ ጻድቃን ቅዱሳን ህብረት ነው እና የቅዱሳንን ህብረት ተተህ በክርስቶስ ጋር ብቻ ነው ግንኙነት ማረገው ማለት እኔ ራሱ ጋር ነው ጉዳይ እንጂ አካሉ ጋር ምን አለኝ እንደማለት ነው ግን እንደዛ አይደለም ጳውሎስ ቤተክርስቲያንና ክርስቶስን ግንኙነትን የጠቀሰበት ራስን ከአካል መለየት አችልም መነጠል አችልም በዛ አካል ውስጥ መሆን አለበት ሲጀመር አንተ ራሱ ጋር አይደለም አካል ውስጥ ነህ አካሉ ከተባለው ብልት ከተባሉት ውስጥ ነህ እና ብልቶች የተያያዙ ናቸው የሰው አካል እጅ እኔ ከግሬ ጋር ከምናምን ጋር ምን አለኝ ከልቤ ጋር ምን አለኝ ከጉበቴ ጋር ምን አለኝ እኔ ግንኙነቴ ከራሴ ጋር ብቻ ነው ይላል እንዴ በቃ ቅዱስ ጳውሎስ ይሄ አሁን እኛ የሰው የፈጠርነው እንትን አይደለም ቅዱስ ጳውሎስ የቤተክርስቲያንንና የክርስቶስን አንድነት የገለጸበት ክርስቶስ የቤተክርስቲያን ራስ ነው ቤተክርስቲያን ደግሞ አካሉ ነች ብልቱ ነች ብሎ በጣም ከፍ ያለ የአንድነት ምሳሌ በሰው አካል መስሎ ነው የተናገረው እና ይሄንን ህብረት አብረህ አክሴፕት ማድረግ አለብህ ካልሆነ ግን የተገነጠለ ነው የምትሆነው ማለት ነው እና ክርስቶስም እንዲህ አይነት ካዳናቸው ውስጥ ቤተክርስቲያን ውስጥ ያልጨመራቸው የሉም ቅዱሳን ህብረት ውስጥ ያልጨመራቸው የሉም እና ክርስቶስን ስትቀበለው በክርስቶስ ስትድን ወደ ቅዱሳን ህብረት ነው የሚጨምርህ አይ መልካም አይ ጥሩ ነገር ነው ይሄ በደንብ አንበውና በዛ ነገር ላይ የምጠይቃቸውንም ሰዎች ጠይቄ በደንብ ረዳዋለሁ አይ ጥሩ እንትን ብየዋለሁ ስለዚህ ህብረት ያስፈልጋል ትክክል ለብቻ የሚዳን ነገር ለብቻ የሚሆን ነገር እንደሌለ እንግዲህ አይቻለሁ አሁን ስለዚህ እሱ በጣም ጥሩ ፖይንት ነው በጣም ጥሩ ፖይንት ነው ስለዚህ ሰው በተለይ ሰውን ሞር እንትኑን የማስተማር ስፔሻሊ አሁን ስለ አድኖ የሚባለውን ሰዎቹን በደንብ ሌሎቹንም የማስተማር ነገር ላይ ሞር ማሳየት አለብን አሁን በብዛት ስዕሉን የሚያደርጉ ሰዎችን ቢጠየቁ ብዙዎቹ በእውቀት ያደረጉት አይደለም ስለተደረገ ብቻ የሚያደርጉ ናቸውና የሆነ ቦታ ቢጠየቁ ይሄንን ዲፋይን የማድረግ ብቃታቸው ቢኖር በዚሁ ላይ መልካም ነው ምክንያቱም በሌሎቹ ሳይ የበረቱ ናቸው ለምን ይሄ ሆነ ቢባሉ የሚያብራሩበት ምክንያት አላቸው በደፈነው አይደለም ዝም ብለው አንድ ነገርን የሚያደርጉትና ልዩነቱን አያዋለውና አይ ይሄ ጥሩ ነገር ነው አሁን ቅዱሳን ስዕላት በል ይለኛል አንዱ አባቴ በጉልበት የሚሆን ነገር የለም አይቶ ኮሜንቱን ተውና ግን አንተው ፍቅር እንጂ በጉልበት የሚሆን ነገር የለም አንተ ስላልከው ነገር እኔም እስማማለሁ ማስተማር አለበት ሰው የሚያደርገውን ነገር በእውቀት ማድረግ አለበት አዎ በእውቀት ካላደረገው ትርጉም የለውም የክርስቲያን መምህራንም በደንብ ተግተው እያንዳንዱን ነገር ሰው ያውቀው ይችላል ምናምን ብለው ጨላቀ ማለት ማስተማር አለባቸው እኔ የማይገባኝ ነገር ብዙ ጊዜ ምንድነው አሁን በቤተክርስቲያን ደረጃ ወንጌል ሲማር ሌሎቹ ለሚያቀርቡት ጥያቄ ህዝቡ መመለስ የሚችለውን ወንጌል ለማስተማር ለምንድን ያልተቻለው በጣም ኮንፊውዝ የሚያደርገኝ ነገር ከሌላ ቤት የሚነሱ ጥያቄዎች አሉ አሁን የታቦት ጥያቄዎች እና የስዕል ጥያቄዎች የምልጃ ጥያቄዎች ናቸው this is the three major parts
እነዚህ 3 ሜጀር ፓርቶች ቤተክርስቲያን ላይ በብዛት ትምህርት ሊሰጥባቸው ለምን አልቻለም? እሱ በጣም ነው ሁሌ ግራ የሚያጋባኝ። ለምን እሱ ቢኖር ሰዎች ብዙ ጊዜ ግራ ሳይጋቡ ከማንም ጋር ቁጭ ብለው ያቺን ነገር ኤክስፕሌን ለማድረግ አይቸገሩም። ከዚህ ዛ አይላተሙም። ስለዚህ ሜጀር የሆኑ የምልጃ በክርስቶስ ይታመናል፣ ግን የምልጃ ጥያቄ፣ የስለ አድኖ ጥያቄ፣ የታቦት ጥያቄዎችን በየጊዜው ቤተክርስቲያን እንዲሁም ቲክታክ ላይ የሚያገለግሉ አባቶች በደንብ ቢሰሩበት ሌላውም እኮ ጥያቄው ይቆማል። የሌሎቹ ጥያቄ እኮ ይበርዳል። ሌሎቹ ጋር ሄደው እኮ ጥቅስ ይጽፋሉ። ስድብ ከሚጽፉ ይልቅ ጥቅሱን ይጽፉታል። ይኸው እዚህ ጋር እንደዚህ ነው የሚለው፣ ይሄ ማለት ይህ እንደዚህ ነው ብለው አብራርተው ሞር ከመሸሽ ይልቅ ከመጠላላት ይልቅ እነዛም በርደኑን ይቀንሱታል። እነዚህ ትምህርቶች ባለመኖራቸው 3ቱ የምልጃ ጥያቄ፣ የስለ አድኖ ጥያቄ እና የታቦት ጥያቄ ሞር ለሰው ቢማሩ ደጋግመው በቃ ይሄ ነገር ማንም ሌላው እየመጣ አታውቁም እያለ በየጊዜው ሊቀጠቅጥ አይችልም። እና እሱ ላይ ፎከስ ተደርጎ ቢሰራ ካየሁት እነዚህ 3 ሜጀር ነገሮች በኦርቶዶክስ ቢሰራ ውጤታማ ይሆናል ብዬ አስባለሁ። ህዝቡም ደግሞ በቃ ድንጋጤ ውስጥ አይገባም። ሌላው ላይ ያስተምረው ሲለው የሚያውቀውን ስለሆነ ና እኔ ላስተምረው ብሎ ኢቭን ኦርቶዶክሳዊ ወንጌላዊ ሌሎቹን የመስበክ ነገሩ ሌሎቹን የማስተማር ነገር ይጀምራል። ልማር ሳይሆን ማስተማሩን ላይ ይጀምራል። እና እነዚህ ላይ ሞር ፎከስ ቢደረግ መልካም ነው ብዬ አስባለሁ። እና ያ ነው ብዙ ጊዜ ጥያቄ አለው፣ የምልጃው ጥያቄ፣ የስለ አድኖ ጥያቄ እንዲሁም ደግሞ ጥያቄ አለ። ዮኒዬ አሁን ግን አንተ ከጠየቀው ጥያቄዎች ውስጥ አንተ የጠየቃቸው ጥያቄዎች እንዲሁም መምህር በረከት የቤተክርስቲያን የሆኑን አስተምሮ ነግረውቃል። ይህንን አክሴፕት አድርገሃል? አሁን የነገሩትን ተቀብለሃል? ስለ አድኖ ላይ ለምሳሌ የእንትኑ ጥያቄ ወድጄዋለሁ። ማህበር መኖር አለበት። በአገልግሎት ላይ ለብቻ የምትድነው ነገር የለም። በማህበር መገልገል አለብህ። ተነጥለ የሚመጣ ነገር የለም እና ያ ትክክለኛ ነው። ሌላ አሁን ስለ ስዕል ሲባል እኔ ኤክስፕሌን የማደርገው ያ ስዕል ማስተማሪያ ነው ብዬ ነው የምቀበለው። ማስተማሪያ ነው ስዕል። አንዳንዱ ደግሞ እንዳልኩ ድንበታለሁ ብሎ የሚያምንም አለ። ስፒሪቱ ያድነኛል፣ የስዕሉ ስፒሪት ያድነኛል ብሎ የሚያምናል። እና ከምን አንጻር ነው ሲባል አንዳንዶቹ ሲነግሩኝ እንዳልኩ የጳውሎስ ጨርቅም ያድን ነበር የሚሉ ሰዎች አሉ። እና እኔም ይሄንን ነገር ከምን አይታችሁ ነው፣ ምኑ ላይ ነው የተፖሰተው ፒክቸሩ ብዬ ስል አንዳንዶቹ አሁን እንዳሉኝ መምህር ስለ ሰይፍ የያዘ መልአክ ከፊቴ ቆሞ ነበር ሰው የሚመስል ብሎ ቃል በቃል ትንቢተ ዳንኤል ላይ ይናገራል። እንደዚህ አይነት ነገሮች አሉ። ግን ስፔሲፊክ የተደረገና ሞር ስዕሉ ላይ ፎከስ የተደረገ ነገር ባይሆን በእኔ ምርጫዬ ስዕሉ ላይ ሳይሆን መንፈሱ ላይ እዛ ላይ የሚያርፈው መንፈስ አንድ ነገር እንዳስረሳ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን በ3 መንገድ ታስተምርበታለች። አንደኛ በመጽሐፍ ቅዱስ በቃል ታስተምራለች። ሁለተኛ በምልክት ታስተምራለች፣ በምልክት። ሶስተኛ በስዕላት ታስተምራለች። ሰምተኛ በስዕላት ታስተምራለች። ቅድም እንግዲህ የኢሳያስን 6 የዳንኤልን 7 አይተህ ከሆነ የስዕል መልክ አላቸው። እነዚህን በስዕል መልክ ገልጸ ለህዝቡ ብታደርስ ህዝቡ እንደገና አንደርስታንድ ያደርጋል። ኢቭንዞ ኢየሱስ ክርስቶስ እንግዲህ አይተህ ከሆነ ሉቃስ ወንጌል ምዕራፍ 22 ላይ የጌታ እራት በሚበሉበት ሰዓት ላይ ተቀምጦ የተናገረውን ቃል አይታላ። እሱ ነገር ደግሞ በስዕል ተቀምጦ አይታል። ኢየሱስ የጌታ እራት ሲበሉ ይህ አሁን ምን ይሆንላል? መማሪያ ይሆንላል። ኢየሱስ መሰቀሉን ትመለከትበታለን። ይህ ሁሉ የሚሆነው በምንድን ነው? በስዕል ነው። ስዕል አድኖ የሚለው ነገር ደግሞ ትርጓሜውን ስናመጣው ስዕሉ የሚያድነን መጽሐፍ ቅዱስ የጳውሎስ ጨርቅ እንዳዳነን እንዲሁ የጳውሎስ ጨርቅ ያዳነው የእግዚአብሔር ነገር ስላለበት ነው። ስዕሉ ላይም ስዕሉ በማንነቱ አይደለም የሚያድነን፣
እኛ ኦርቶዶክሳውያን በአንድ ስዕል አድኖ ወይም ደግሞ ቅዱሳን ስዕላት የሆነ ነገር አክሴፕት ስናደርግ ስዕሉ በማንነቱ ሳይሆን የሚያድነን በእግዚአብሔር መንፈስ ኃይል ነው የሚያድነን። ያለ እግዚአብሔር እርዳታ አያድንም ምንም ስዕል። ይህንን አክሴፕት አድርጉ። ሁለት ደግሞ ስዕሉን ለስጋችን ነው እንጂ ድነትን የሚሰጥ ለዘላለም ሕይወት ድነትን ያገኘ ነው በክርስቶስ ኢየሱስ ነው የሚል አስተምሮ ነው መምህር በረከት የነገሩ። እንዳትረሳይንም ማለት ነው። በጣም ዛሬ የሚገርም ትምህርት ነው። 600 ምናምን ሰዎች የሚገርም ትምህርት ነው የተማሩት። እሺ ዮኒ እንዳረሳ። ሌላም ጥያቄ ካለ ጥያቄዎች ጻፍና ሌላው ባይዘው መምህር ኤፍሬም አሉና ሰላም ይበሉልና ከዛ እሺ መልካም 2 ደቂቃ የሆነ ነገር ልንገርህ። ደግሞ እኮ እንደ እውነቱ ከሆነ ቤተክርስቲያን አርቲስቲክ የሆኑ ነገሮችን ለአሕዛብ መተው የለባትም። we have to claim ይሄ ፓጋን ቴሪቶሪ ውስጥ ያለ ሃይማኖት የሌለው አርትን እየተጠቀመ አርት ምን ያህል ፓወር አለው፣ ስዕል፣ ቅኔ ምናምን በጣም ፓወርፉል የሆኑ የሰውን አእምሮ የሚይዙ ነገሮች ናቸው እና እነሱን አሕዛብ ወይም እነዚህ ሃይማኖት የሌላቸው ሰዎች ለራሳቸው ዓላማ ይጠቀሙባቸዋል። ቤተክርስቲያን ይህንን ለነሱ መተው የለባትም፣ መጠቀም አለባት። አሁን ቤተክርስቲያናችን ቅኔ ትጠቀማለች። ቅኔ ለመንፈሳዊ ነገር ያስፈልጋል። ለምን? አሕዛብ በቅኔ በምናምን በግጥም በምናምን ብዙ መጥፎ ነገር ያስተላልፋሉ። ስዕላትን ተጠቅመው በጣም ብዙ አርቲስቲክ የሆነ ነገር ተጠቅመው በጣም ለሰው አእምሮ በጣም አፒል የሚያደርጉ ስለሆኑ የሰውን አእምሮ በቀላሉ መማረክ የሚችሉ ስለሆኑ እነሱን ተጠቅመው የራሳቸውን መጥፎ ሐሳብ ያሰማራሉ። ቤተክርስቲያን ጥንታዊቷ ቤተክርስቲያን ያንን ቀምታለች፣ የኔ ነው ብላ ወስዳለች ማለት ነው። እና እኛ አሁን በፕሮቴስታንት እኔ አንድ ትችት ያለኝ ምንድነው ይሄ ሴኩላር የሆነውን በቃ መጽሐፍ ቅዱስ ብቻ ብሎ የሰው ልጅ የጀነራል ሀብት የሆነውን ነገር መፍራት። እንደ አርት የሰው ልጅ በቃ የተፈጥሮ ሀብቱ ነው። የሰው ልጅ ሲፈጠር አርቲስቲክ የሆነ ማይንድ አለው። የሰው ልጅ ሲፈጠር ፖኤቲክ ነው፣ ቅኔ ያለው መጽሐፍ ቅዱስ ቅኔ ያለ እና እነኚህን ሁሉ ነገሮች ቤተክርስቲያን መጠቀም አለባት። ካልሆነ በጣም ከባድ የሆኑ ቱሎችን መሳሪያዎችን ቤተክርስቲያን እንድትጠቀምባቸው አሳልፋ ትሰጣለች ማለት ነው። እና እኛ ኦርቶዶክሳውያን አንድ አባት እንደውም የቅዱስ ጎርጎርዮስ ይመስለኛል የግብጽ እግዚአብሔር እስራኤልን ከግብጽ ሲወጡ ወርቃቸውን በዝብዙ ብሏቸዋል አይደል? የግብፃውያንን ወርቅ በዝብዙ ውሰዱባቸው ብሏቸዋል። እና ምን ይላል? ግብጽ ማለት የዚህ ዓለም ምሳሌ ነች። ግብጽ እንግዲህ የኃጢአት ዓለም ምሳሌ ነችና ወርቅ የሚመስል ነገር ካለ በዓለም ላይ ውሰዱት፣ ለቤተ ክርስቲያን ውሰዱት። እነዚያ እስራኤላውያን የግብጽን ወርቅ ወስደው ቤተክርስቲያን እንደሰሩ ምንድነው ቤተ መቅደሱን እንደሰሩት እኛም የሰው ልጅ የጋራ የጥበብ ውጤቶች የሆኑ ነገሮችን ሁሉ ለቤተክርስቲያን አገልግሎት መጠቀም አለብን። ይሄ የኛ አይደለም የምንለው የለንም። ከኃጢአት ውጭ ከሆነ ነገር ውጭ ስዕልም ሆነ አርትም ሆነ ዜማም ሆነ ቅኔም ሆነ ቤተክርስቲያን ያንን ክሌም ማድረግ አለባት እና ይሄንንም እንድታስተውለው ነው። አይ ጥሩ ይሄ ነገር መልካም ነው። በመዝሙር ደረጃ ቅሬታ የሚፈጥሩ መዝሙሮች አሉ። አሁን እንግዲህ ትውልድ ሁሉ እንግዲህ ምስጋና እና አምልኮ መቅረብ አለበት ብለን የምናስበው ለአምላካችን ነው። መዝሙር በብዛት በመዝሙር ደረጃ ሌሎቹ ላይ ቢደረጉ ያለውን ነገር አብራችሁ ብታብራሩልኝ ደስ ይለኛል። አሁን መዝሙር በብዛት እግዚአብሔር ሲመለክ የአምልኮም የሁሉም ነገር መጀመሪያ መጨረሻ እሱ ነውና ሌሎቹ በብዛት ተደርገው ሲመሰገኑ ሌላ ነገር እስኪመስሉ ተደርጎ አዘማመሮች አሉና ይሄ ነገር ቤተክርስቲያን ምንድነው ሌቭሏ ማለት እስከ ምንድን ደረጃ ነው? መዝሙሮች ሲወጡና ሲመሰገኑ በጣም የሚታዩት እስከምን ደረጃ ነው? ይሄስ በመዝሙር ደረጃ መጽሐፍ ቅዱስ ዘምሩላቸው የሚል ነገር አለ። መጽሐፍ ቅዱስ ለሌሎቹ ዘምሩ፣ ሌሎቹን አመስግኑ፣ በዛ ደረጃ በመዝሙር የሚል
እኔ ያየሁት መዝሙረ ዳዊትን 150 ሳነበው ለእግዚአብሔር ነው። ሌሎችም ቦታ ላይ ስናይ እግዚአብሔርን ዮሐንስ ራእይ ምዕራፍ 5ም ስናነብ እግዚአብሔርን ሲያመሰግኑ ነው። እንዲሁም አይ ቲንክ ባልሳሳት ክርስቶስ ሲወለድ እልፍ አላፊ የሆኑ መላእክቶች እግዚአብሔርን ሲያመሰግኑ፣ ክሩቤልም እግዚአብሔርን ሲያመሰግኑ ሲዘምሩ ነው የምናየውና መዝሙሮች ወደ ሌላ ወደ ሰዎች እና ወደ መላእክት በጣም የዞሩበት ምክንያት ምንድን ነው? ወይስ ለምንድን ነው ያስፈለገው? ወርዝ ፖይንት እስቲ ይህንን ቢያስረዱን በመጽሐፍ ቅዱስ። እሺ፣ በመጀመሪያ የመዝሙር መጀመሪያና መጨረሻ እግዚአብሔር ነው ያልከውን እቀበላለሁ ዮኒ። እና ሰዎች በቅዱሳን ሕይወት ውስጥ እንኳን እግዚአብሔርን ማመስገን አለባቸው። እንኳን እግዚአብሔርን ብቻውን ለእግዚአብሔር ምስጋና ማሳነስ ቀርቶ ቅዱሳን በሚመሰገኑባት መዝሙሮች እንኳን እግዚአብሔር መግባት አለበት። ምክንያቱም ቅዱሳንን የቀደሰ ቅዱሳንን ያከበረ እግዚአብሔር ነው። ስለዚህ አንድ መዝሙር በቅዱሳን ሕይወት ውስጥ የተሰራውን ነገር የእግዚአብሔርን ስራ ማውሳት አለበት። እግዚአብሔር በቅዱሳኑ ዘንድ ድንቅ ነው ይላል ቅዱስ ዳዊት በመዝሙር። እግዚአብሔር በቅዱሳኑ ዘንድ ድንቅ ነው። ድንቅ መሆኑን በቅዱሳን ሕይወት ውስጥ ማሳየት አለብን። ስለዚህ ለቅዱሳን በሚዘመሩ መዝሙሮች እንኳን ሳይቀር የእግዚአብሔር ስም መነሳት አለበት፣ እግዚአብሔር መመስገን አለበት የሚለው እናያለን። የቤተ ክርስቲያንን አሁን ይሆን ምን መሰለ፣ ብዙ ጊዜ የሚታየው በካሴት የሚደመጠው በቴሌቪዥን ጣቢያዎች ወይም በቲክቶክ ወይም በዩቲዩብ በምናምን የሚደረገው ነው እንጂ ወጥ የሆነው የቤተ ክርስቲያን ስርዓት አምልኮ አይደለም። አሁን እኛ የምናስተውለው ማለት ነው። የቤተ ክርስቲያንን ስርዓት አምልኮ እያንዳንዱ ቤተ ክርስቲያን የሚደረግ ነገር ልንገርህ። ጠዋት ሁል ጊዜ የኪዳን ምስጋና አለ። የኪዳን ምስጋና it is all about God ማለት ነው። አሁን ከፍቼ ላሳይ ይችላለሁ። ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚቀርብ ምስጋና ነው። የማታ ደግሞ የሰርክ ደግሞ የኪዳን ምስጋና አለ ቤተክርስቲያን ውስጥ የሚፈጸም፣ እሱም ስለ እግዚአብሔር ነው። ቅዳሴውን ቅዳሴው በአብዛኛው 90% የእግዚአብሔርን ስም ነው የሚያነሳው። የቤተክርስቲያን ፎርማል የሆነው ስርዓት አምልኮ እንደዛ ነው። ፎርማል የሆነው ስርዓት አምልኮ ሬጉላር የሆኑ የማይታጎሉ ጸሎቶችን ብታይ መነሻቸውም መድረሻቸውም ለቅዱሳን ምስጋናዎች አይቀርቡም፣ ዝማሬዎች አይቀርቡም ማለት አይደለም። ግን ስትራክቸራቸው ጠዋት እግዚአብሔርን በማመስገን ገና ማህሌት ሲጀመር ራሱ መምህር ኤፍሬም ከኔ የተሻለ ሊናገሩት ይችላሉ። ስቡ ወውዱስ ዘሳረረ ኩሉ ዓለም በአቲ ቃል፣ ዓለምን በአንዲት ቃል የፈጠረ እግዚአብሔር ምስጉን ነው ብለው ነው አፋቸውን የሚከፍቱት። በኋላም መጨረሻም ላይ ማህሌት ሲያልቅ እግዚአብሔር ተመስግኖ ነው የሚያልቀው። የሥርዓተ አምልኮ መደምደሚያው ክላይማክሱ ቅዳሴ ነው። እንደውም የእንትናን ቃል ልጠቀም፣ ማናቸው የመጋቢ አዲስ ይሸቱ ሌላው እንትን ነው ብለዋል፣ የቅዳሴ መንደርደሪያ ነው ብለዋል። ሌላው ጸሎት በቤተ ክርስቲያን ውስጥ ያለው ሌላው ጸሎት ወደ ቅዳሴ ነው የሚገፋ፣ መዘጋጃ ነው። ዋናው የቤተ ክርስቲያን ስርዓት አምልኮ ማለት የመጨረሻው ክላይማክሱ ማለት ቅዳሴ ነው። ቅዳሴው መጽሐፍ አብዛኛው የእግዚአብሔርን ስም ነው የሚያነሳው። ስለዚህ ስትራክቸራሊ ያለውና አሁን ዝም ብሎ ስፔሱን ሸፍኖ የምናየው ነገር ይለያያል ነው። የቤተ ክርስቲያን ስርዓት አምልኮ ስትራክቸሩን ስታይ፣ ሼፑን ስታይ የተሰናዳ ነው፣ እንደዛ ስትሪክት የሆነ ነው። ቅዱሳን ግን መመስገን አለባቸው። ምክንያቱም ዳዊት ኢየሩሳሌምን አመስግኗታል፣ እንኳን ሰውን ማለት ነው። መዝሙረ ዳዊት ላይ ጽዮን ኢየሩሳሌም ወይ ደስ ይበልሽ ብሎ አመስግኗታል። ነቢያት ኤፍራታ ምድርን እንኳን አመስግነዋል። አንቺ ኤፍራታ ምድር ቤተልሔም ወይ እያሉ ስለ እሷ ተናግረዋል።
ቅዱሳን መመስገን አለባቸው፣ መከበር አለባቸው የሚለው የመጽሐፍ ቅዱስ ትምህርት ነው። አንድ ጥቅስ ላንብብ። የዮሐንስ ወንጌል ምዕራፍ 17 ላይ ሌሎች መምህራንም ይጨምሩበታል። እኔ ብቻ ወንኩ መሰለኝ። ትላልቅ ከኔ የተሻሉ የመጽሐፍ መምህራንም አሉ። ጌታችን የተናገረውን ቃል ነው። አሁን ፕሮቴስታንት ጋር በተለይ የሆነ ሂደ መጠየቅ ያለብን ጥቅስ ነው የምነግርህ። 17 የዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። አሁን እስኪ እዚህ ጥቅስ ላይ ተመልከቱ። የሰጠኸኝን ክብር እኔ ሰጥቻቸዋለሁ ነው የሚለው። እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። እኔን እንደወደድከኝ ዓለም እነሱን እንደወደድካቸው ያውቃል። የሰጠኸኝን ክብር ሰጥቻቸዋለሁ። ይሄ ለማን ነው? ለቅዱሳን ነው የተባለው፣ ለሐዋርያት። እና ቅዱሳን አይከበሩም። አሁን የፕሮቴስታንት ሶላ ምንድነው? ሶሊዲዮ ግሎሪ የሚል አንድ ከአምስቱ ሶላዎች አንዱ ክብር ለእግዚአብሔር ብቻ ነው የሚል ነው። እንደ ይህን ጥቅስ የት ነው የሚያደርጉት? ቅዱሳን ይከበራሉ። እና የሚከበሩት እንዴት ነው? አንተ አሁን ቅዱሳን እናከብራለሁ ብቻ ብለህ በቃል ነው የምትናገረው? ማክበር ግን እኮ በሆነ ነገር መግለጥ አለብህ። በምንድን ነው የምትገልጸው? የቅዱሳን ክብር በምንድን ነው የሚታወቀው? ክብር ለሚገባቸው ክብርን ስጡ ሲል ጌታችን አክብሬያቸዋለሁ ሲል በምንድን ነው ክብራቸው የሚታወቀው? በምንድን ነው ፕራክቲካሊ በምንድን ነው የሚታወቀው? መዝሙራት፣ ምስጋናዎች ምናምን የዚህ መገለጫ ናቸው። እግዚአብሔር የሰጣቸውን ክብር ማሳያ ናቸው። ስለዚህ በመጽሐፍ ቅዱስ የተመሰገኑ ሰዎች አሉ። መዝሙር ማለት እንትን አይደለም ማለት የሆነ የተለየ ነገር አለ። ምስጋናን በዜማ መግለጥ ማለት ነው አይደል? መዝሙር ማለት ዲፊኒሽኑ ምስጋናን፣ ክብርን በዜማ መግለጥ ማለት ነው። እና ቅዱሳንን አከብራለሁ ካለ አንድ ሰው ክብሩን የሚገልጽበት መንገድ አንዱ በዜማ ማመስገን ነው የሚሆነው። በመጽሐፍ ቅዱስ ለምሳሌ መኃልየ ሰሎሞንን እንውሰድ። መኃልየ ሰሎሞን በአጠቃላይ ስናየው በሙሽራና በሙሽሪት መካከል የተደረገ ዲያሎግ ነው። መዝሙር ነው። መዝሙር ብቻ ሳይሆን ከመዝሙራት ሁሉ በላይ የሆነ የሶሎሞን መዝሙር ነው የሚለው እና በዛ ውስጥ በመዝሙር ይነጋገራሉ። ሶስት አካላት ናቸው የሚነጋገሩት። ሙሽራው ከሙሽራዋ ጋር ይነጋገራል። ሙሽራዋ ደግሞ ከጓደኞቿ ጋር ትነጋገራለች። ግን ሙሉ ማዕቀፉ መዝሙር ነው፣ ዝማሬ ነው። እና የሚገርም ይሆን ሙሽራው ራሱ ሙሽራዋን በመዝሙር ያመሰግናታል። ሙሽራዋ ማነች? ቤተክርስቲያን ነች። ሙሽራዋ ቤተክርስቲያን ነች። እንግዲህ የአንድ ሙሽራና የአንዲት ሙሽሪት ታሪክ መጽሐፍ ቅዱስ ውስጥ አይቀርብም ማለት የመጽሐፍ ቅዱስ ሳክሪድ የሆነ መንፈስ ቅዱስ ኢንስፓየር ያደረገው ነው። እና ክርስቲያኖች መኃልየ ሰሎሞንን የተቀበልነው ከመጽሐፍ ቅዱስ አንዱ አድርገን የተቀበልነው ስለ ቤተክርስቲያንና ስለ ክርስቶስ ፍቅር ነው የሚያወራው ብለን ነው እንጂ የሁለት ፍቅረኛሞች ዲያሎግ መጽሐፍ ቅዱስ ውስጥ ምን ያደርጋል? እስራኤልም ካኖናቸው ውስጥ ያስገቡት የመጽሐፍ ቅዱስ ሊስታቸው ውስጥ ያስገቡት ስለ እግዚአብሔርና ስለ እስራኤል ፍቅር ነው የሚያወራ ብለው ነው። በባልና በሚስት በሙሽራና በሙሽሪት አምሳል ቢነገርም ኤግዞልትድ የሆነ ከፍ ያለ ትርጉም ነው ያለው ይላልና ሙሽራውን ቤተክርስቲያንን ሙሽራው ራሱ ይዘምርላታል።
አንቺ ከሴቶች መካከል እንዴት ውብ ነሽ፣ አይኖችሽ እኮ ምንድነው አራሩኝ፣ ሁለቱ ጡቶችሽ እንደዚህ ናቸው እያለ ሙሽራይቱን ቤተክርስቲያንን ያመሰግናታል፣ ይዘምርላታል። እና ሁለቱ ጡቶቿ ለምሳሌ ቤተክርስቲያን ብሉይ ኪዳንና አዲስ ኪዳን ናቸው። ለምን? ጡት ማለት ወተት የሚወጣበት ነው። እና ቤተክርስቲያን ምዕመናንን የምትመግብ ቤተክርስቲያን መምህራን ለምዕመናን ወተት የተባለ እግዚአብሔርን ቃል የሚመግቡት ከኦሪትና ከአዲስ ኪዳን መጽሐፍት ስለሆነ ይተረጎማል ማለት ነው። ስለዚህ መኃልየ ሰሎሞን ውስጥ መዝሙር አለ። የሚደንቀው ሙሽራው ራሱ ለሙሽሪት ይዘምራል። ክርስቶስ ራሱ ለቤተ ክርስቲያን ዘምሮላታል። ክርስቶስ ለቤተ ክርስቲያን መዘመሩ የሚያሳየው መዝሙር አምልኮ እንዳልሆነ ነው ለቅዱሳን። መቼም ክርስቶስ ሎቱ ስብሐት ቤተ ክርስቲያንን አመለካት አንልም አይደል እንዴ? ክርስቶስ ታዲያ ለቤተ ክርስቲያን ሲዘምር ክብሯን ነው የሚናገረው። ለቤተ ክርስቲያን ሲዘምርላት ቤተ ክርስቲያን ያላትን ጸጋ፣ ውበቷን፣ ክብሯን፣ ቅድስናዋን ነው የሚናገረው። ስለዚህ እኛ ክርስቶስ ያደረገውን ነገር እናረጋለን፣ ለቅዱሳን እንዘምራለን፣ ለቅዱሳን እናመሰግናለን፣ ሕይወታቸውን እንገልጣለን። አምልኮ ግን ለእግዚአብሔር ብቻ ነው እና ይሄ የተዛባ ነገር ግን ያለ ቢመስል የቤተ ክርስቲያንን ስርዓት አምልኮ ባክቦኑን ሼፑን በቤተ ክርስቲያን ስርዓት አምልኮ የጧት ጸሎት፣ የማታ ጸሎት፣ የማህሌት ጸሎት ምናምን የሚባሉትን ነገሮች በትክክል ስናያቸው ባላንሱ አለ፣ ባላንሱ እዛ ጋር አለ እና እኔ ምንድነው ሪኮመንድ ማድረገው ለምታዳምጡኝ ሰዎችን በአጠቃላይ ስለ ቤተ ክርስቲያን ስትናገሩ በአፋ ከምታዩት ነገር አለፍ ብላችሁ የቤተ ክርስቲያንን ስርዓት አምልኮ ቅዳሴዋን፣ ማህሌቷን ውስጥ ያለውን ነገር ማጥናት ይጠይቃል። ብዙ ጊዜ የኦርቶዶክስ ቤተ ክርስቲያን ሚስ አንደርስታንድ ትደረጋለች። ውጫዊ በሆነው ነገር ነው የምትገመተው ማለት ነው። ግን ቤተ ክርስቲያኗ እንትን አላት፣ በጣም ወጥ የሆነ ስርዓት አምልኮ አላት። ወጥ የሆነ ሼፕ ያለው ስርዓት አምልኮ አላት እና በሱ ደረጃ ቢታይ ነው። በተለይ መኃልየ ሰሎሞን ላይ ያለው ዲያሎግ፣ የመዝሙር ዲያሎግ ቤተክርስቲያን መዝሙር ለሙሽራዋ ብቻ ሳትሆን ቤተክርስቲያን ራሱ መዝሙር እንደምትቀበል ያሳያል። እና መዝሙሩ ደግሞ አምልኮ አይደለም፣ ውበትን መግለጽ ነው። መንፈሳዊ ውበትን፣ ቅድስናን፣ ከእግዚአብሔር የተሰጠን ጸጋ መግለጥ ነው። እኔ ባሳነስኩ እንግዲህ መምህራን ይጨምሩበት። ይሄን ነው የምለው። ዋው! ዛሬ አይደለም ዮኒ ማኛ ይቅርና እኔ ራሴ በጣም ብዙ ነገር ነው የሸመትኩት። በእውነት በጣም ብዙ ነገር አይደለ ዮኒ? አዎ፣ ወረ በጣም አይ ጥሩ ነገር ነው። ብዙ ነገር ኤክስፕሌን አድርገዋል አባታችን። እኔ ጋ በጣም መሽተዋል። 1 ሰዓት ሊሆን ነው እንደ ሞርኒንግ። መምህር ኤፍሬም በነገራችን ላይ መምህር በረከትንና መምህር ኤፍሬምን እዚህ ጋር መምህር ዮሐንስን ኦርቶዶክሳውያን ሌሎቹም ፈቃደኛ የሆናችሁ ሰዎች ፎሎ ብታደርጓቸው ትጠቀማላችሁ። በእውነት ትጠቀማላችሁ። ፎሎ ብታደርጓቸው እጅግ በጣም ፎሎ ብታደርጓቸው ትጠቀማላችሁ። እና የሆንዬ በጣም የሚገርም ነው ዛሬ በእውነት እኔ አሜዚንግ። እኔ ራሴ በቃ የሚገርም በኢየሱስ ልነግርህ አልችልም ውስጥ የገባውን ነገር። አዎ ሌላ ቀን በጊዜ እንገባና እኔ ጋር በጣም መሽ በጊዜ እንገባና መምህር ኤፍሬም የሆነ ነገር ይበሉና በተለይ ቅዳሴ ላይ ስለ ኢየሱስ ክርስቶስ ማህሌት ላይ ምን ያክል ነገር እንደሚባል ምናምን ሞርዛን እሳቸው ጥሩ እውቀት አላቸው። በዛ ላይም የሆነ ነገር ይበሉና ከዛ እንሰነባበታለን። መምህር ኤፍሬም ሰላም ለእርሱ ይሁን። ለሁላችን የክርስቶስ ሰላም ይድረሰን። ሰላም ብያለሁ። መምህር በረከት ቃለ ሕይወት ያሰማልን። ወንድም ዮናስ፣ ወንድም ደምረው፣ መምህር ዮሐንስ ምታቻሉ ሁላችሁም የድምጽ የሚሰማችሁን ሰላም ብያለሁ ማለት ነው። ሰፊ ነገር አልጨምርም። በደንብ ተብሏል። የተባለውን ትምህርት መያዝ ነው፣ የያዙትን ደግሞ ወደ ህይወት መለወጥ ነውና ለዮናስ ጋር እንዲሁ ምናልባት ወይ ሳስተምር ወይ ሚዲያ ላይ ያውቆኝ አይቶኝ ይሆናል። እኔ እንዲሁ በሚዲያ አውቀዋለሁና ሃይማኖት አንዲት ናት፣ በመጽሐፍ ቅዱስ የተጻፈች የተነገረች፣ በሐዋርያት የተገለጸች፣ በነቢያት የተሰበከች ስብክት በሀበ ኩሉ የተባለች አንዲት ናት እና ይችን አንዲት የሆነች ሃይማኖት ይዞ ዘላቂ የሆነ ሰዓት ላይ
ወራጅ አለ የማይባልበት ሰማያዊ ጉዞ ስለሆነ የምንጓዘው ጽናት ኑሮህ ቤተክርስቲያንን በደንብ አውቃት ህይወትን እንድትመራ ወንድማዊ መልእክቴ ነው። ስዕላትን በተመለከተ ካነሳሁ ላይ አንድ ነጥብ ለመጣል ስዕልን ያስተማረን ባለቤቱ ነው። አንተና እኔ በራሱ በእግዚአብሔር ተስለን ነው። በዘፍጥረት እንደምታነበው ሁላችንም እንደምናየው ምዕራፍ 1 ቁጥር 27 ላይ ስታነብ ንግበር ሰብአ በአርአያነ ወበአምሳሊነ የሚል ቃል አለ። እንደ አርአያችን እንደ ምሳሌያችን እንፍጠር የሚል ማለት ነው። እና እንደ ምሳሌያችን እንፍጠር ማለት ሰው ሥላሴን መስሎ የተፈጠረ ፍጥረት ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ንግበር ሰብአ ያልኩህን አሁን የጠቀስኩልህን ጥቅስ ሲተረጉም እንዲህ ብሎ ይናገራል። ሰው የሚባለው ፍጥረት በአርአያ ሥላሴ የተፈጠረ መሆኑን ሲገልጽ አዳም አባት ሳይኖረው አባት ሆኖ እንደተሳለ ሁሉ አብ አባት ሳይኖረው ለወልድ ዘላለማዊ አባት ሆኖ መኖሩን ይገልጻል ብሎ ይናገራል። ወልድ ዳግም ላይ ወልድ ለአብ ልጁ ሆኖ እንደተገኘ ሁሉ አምሳለ እግዚአብሔር የተሳለበት ፍጥረት ነው እያልሁ ነው። ስዕላትን በተመለከተ ለተነሳው ከዚያ ውጭስ ስዕል ማለት መገለጫ ማለት ነው። መገለጫ ማለት ነው። የሚገለጸው በዚያ ስዕል ያ ቅዱስ ነው። በዚያ ቅዱስ በኩል ማን አለ ከተባለ እግዚአብሔር ነው። ሁላችሁ መርሳት የሌለባችሁ አንድ ነገር እኒያን ቅዱሳን ቅዱስ ናቸው ብለን ስናመሰግናቸው ቅዱስ ብለን የምናመሰግንበት ምስጢር ምንድን ነው ካላችሁ ቅዱስ የሚለውን ስም ያገኙት ቅዱስ ከሆነው ባሕርየ እግዚአብሔር ስለተሳተፉ ነው። ወይም እግዚአብሔር በእነርሱ ስለሆነ እነርሱ በእግዚአብሔር ስለሆኑ እግዚአብሔር የተለየው ቅዱስ የለም። ለምሳሌ ስልክን ስልክ የምንለው በውስጡ ባትሪ ሲኖርበት ነው። ባትሪ ከሌለ ስልክ ሊባል አይችልም። ባትሪው ስልክ ሆኖ በርቶ እንድንጠቀምበት ያገለግላል። ኑሬ እናንተ ጋር ማወራችሁ የስልክ ባትሪ ከስልኩ ጋር ተዋህዶ ነው ተገናኝቶ ማለት። ከተለያየ ግን እናንተና እኔ ባትሪ ቢዘጋ ማውራት አልችልም። እንደዚሁ ሁሉ ቅዱሳን እግዚአብሔር ያደረባቸው ማኅደረ እግዚአብሔር ስለሆኑ ባለቤቱም ነግሮናል። ጌታ በወንጌል ምን ብሎ ነግሮናል? ከዚህ በኋላ እኔ በእኔ የሚያምን እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ ተናግሯል። ቅዱሳን ማኅደረ እግዚአብሔር ናቸው። የክርስቶስ ማደሪያ እያልኋችሁ ነው። የክርስቶስ ማደሪያ ከሆኑ ቅዱሳን የክርስቶስ ማደሪያ በሆኑት ቅዱሳን በኩል ያ ክርስቶስ የተለየው ቅዱስ አይደለም። ክርስቶስ የሚኖርበት ቅዱስ ከተባለ ያን ቅዱስ ስናከብረው እያከበር ነው ያለነ ቅዱሱን ብቻ ሳይሆን በቅዱሱ ያደረውን ቅዱስ የምንለው እግዚአብሔርን ነው ማለት ነው። ይህን ሁላችሁ አስምራችሁ እንድትይዙ ትፈልጋለሁ። ከዚያ ውጭ ሌላም ጥያቄ ህብረትን በተመለከተ ተጠይቋል። ሰው አንድ ትልቅ ማህበር ላይ የተፈጠረ ፍጥረት ነው። 100 ነገድ መላእክት ተፈጠሩ። አንዱ ነገድ ወደቀ። በወደቀው ነገድ ሰው ተፈጠረ። ይሄንንም ሊቁ ሲናገር ሶበሰ ኢያይኮትኮ አንተ ለዘፈጠረከ ምነፋስ ወነድ ነፋስና ነድን በሚመስል ገጸ ባሕርይ የፈጠረ አንተ ዲያብሎስ ባታመሰግነው ፈጠረ ህየንተ ከሰባ ዝማሬ የማይወመሬት ምነፋስ ወነድ ይላል። ባንተ ትክ ከነፋስና ከመሬት ከውሃና ከእሳት ሌላ ፍጥረት ሰውን ፈጠረ ብሎ ይናገራል። ስለዚህ ሰው ማለት የወረደው መልአክ ግብሩ ማመስገን ነበረ። አላመሰግንም ብሎ ጠግቦ ሲወርድ በእርሱ ትክ እናመሰግን ዘንድ ተፈጠርን። በእርሱ ትክ እናመሰግን ዘንድ ተፈጠርን። ስለዚህ የተፈጠረው ለማመስገን ነው። የምናመሰግነው በዚያ በቅዱሳን መላእክት ህብረት ውስጥ ነው። ያ ህብረት ለእኛ ያስፈልገናል። ቅድም የተጠቀሰው ጥቅስ በቂ ነው። ደም የሚያነሳው መምህር በረከት የሚያብራሩት ልክ ህዋሳትን በተመለከተ አይን ከዚህ በኋላ ከስጋ ጋር መኖር በቃኝ ብትል የሆነች የተንቦለቦለች ስጋ ነው የምትሆን። ጆሮም ከዚህ በኋላ ተለጥፍ ያልኖረ ራስ ጋር ብሎ ቢነሳ የተቆረጠ ብጫቂ ስጋ ነው የሚሆነው። የሚያገለግለው ግን አይን የተባለ በህብረት ነው። ዓለምን መልታ የምታይ አይን ብቻዋን አይደለችም። ማየት የምትችለው አይን ተዋህዳ ነው። ማንጋ
ስጋ ጋር ተዋህዳ እዚህ ካለው ራስ ጋር ተዋህዳ ማለት ነው። እግርም እንዲሁ ከስጋ ጋር ባለው ተዋህዶ እንቅስቃሴ ሊፈጥር ይችላል። ማንም ተገንጥዬ ብቻዬን ጌጥ አለኝ ግን አይባልም ነው። ብቻዬን ጌጥ አለኝ ተገንጥዬ አይባልም። ጌጥ ሊኖረን የሚችለው በተዋህዶ ነውና እርሱ ላይ ልዩ ትኩረት ልዩ ስምረት እንድትሰጡ ፈልጋለሁ። ሌላ ወደ መጨረሻ ተነስቶ የነበረው ምስጋናን በተመለከተ ለማን ነው የሚመሰገነው? አምላክ ወልደ አምላክ ተብሎ የሚመሰገነው አንድ ብቻውን ይትህሰሱ ሎቱ እመ በውስተ ሰማይ የተባለው ለሰማያዊ ልደቱ እናት አታበጁለት ወይ ይትህሰሱ ሎቱ አበ በዲበ ምድር ለምድራዊ ልደቱ አባት አትፈልጉለት የተባለው ወልደ አብ ወልደ ማርያም የሚባለው ኢየሱስ ክርስቶስ እርሱ አምላክ ወልደ አምላክ ተብሎ የሚመሰገነው ተቀዳሚ ተከታይ የሌለው ብቸኛው አንድ አምላክ እርሱ ብቻ ነው። የአምላክነት ምስጋና፣ የአምላክነት ክብር፣ የአምላክነት ጸጋ የሚሰጠው የሚነገርለት የሚቀጸልለት ለእግዚአብሔር ብቻ ነው። ይህን አስምራችሁ ያዙ በደንብ። ታዲያ እንዲያ ከሆነ እመቤታችን፣ ቅዱሳን፣ ጠቅላላ ሌሎችም መላእክትም ይመሰገናሉ። ምን ማለት ነው ካላችሁ ሚካኤል የምናመሰግነው መልአክ ብለን ነው፣ አምላክ ብለን አናመሰግነው። ገብርኤልም የምናመሰግነው መልአክ ብለን ነው። ጊዮርጊስን የምናመሰግነው ሰማዕት ብለን ነው። እመቤታችን የምናመሰግናት እመ አምላክ የአምላክ እናት ብለን ነው። ምስጋና ላቲ ስብሐት ምስጋና ይገባታል ምንላት አምላክን ለመውለዷ ለንጽህናዋ ለቅድስናዋ ነው ምስጋና ይገባታል ያለ። ፍጡርን ፈጣሪ ፈጣሪን ፍጡር አድርገን አንቀበልም አናስተምርም። እንዲያም አላገኘንም እንዲያም አንናገርም። አንድ ፈጣሪ አለ፣ እርሱ የአምልኮት እርሱ የባህሪ አምላክነት ምስጋና ይገባዋል። እኛ ደግሞ ቅዱሳኑ ደግሞ የጸጋ ስጦታ ተሰጥቷቸዋልና በጸጋ እናመሰግናቸዋለን ማለት ነው። ይሄንን በደንብ መያዝ ይጠይቃል። ቤተ ክርስቲያን ስንዱ እመቤት ናት ስንል ባፈቀላጤዎች ተቀምሞ የተነገረላት ሳትሆን ጉልበታቸውን ለመነኩሴ ነፍሳቸውን ለስላሴ ሰጠው ጸባ አጋንንቱን ግርማ ሌሊቱን ድምፅ አራዊቱን ታግሰው ድንጋይ ተንተርሰው ጤዛ ልሰው ለነፍሳቸው ድነት ለሀገራቸው ምሕረት ይለምኑ የነበሩ ቅዱሳን እግዚአብሔር ጋር እንደ ጓደኛ ያወሩ የነበሩ ሰማያውያን አባቶቻችን በመንፈስ ተቀኝተው የጻፉልን ያንኑ ይዘን ነው የምንናገር። እኛ ተረጓጎሙ ጠፍቶብን ተፈላለስን እንጂ አንድ ቃል አንድ ህብረት አንድ ስምረት ያገኘነው እንዲሁ ከባለቤቱ ነው ማለት ነው። ይሄንን መያዝ ይጠይቃል። ምስጋናን በተመለከተ እንዴ ሁሉም ይመሰገናል እኮ። ግንበኛውን ስናመሰግነው ቤት ስለሰራ ብለን ነው፣ ቤት ስለፈጠር ብለን አናመሰግነው። አናጺውን ስናመሰግነው ቤት ስለሰራ ብለን ነው የምናመሰግነው። እንደየሙያው እንደየግብሩ እንደየተጋድሎ እናመሰግነዋለን። እግዚአብሔር ደግሞ እኔን ትታችሁ ለምንድን ነው ገሌን ያመሰግናችሁት የሚል አምላክ አይደለም። ለምን ቢባል ከዚህ በኋላ በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከኔም በእኔ የሚያምን እኔ የምሰራውን ስራ ይሰራል። ልብ በሉ፣ ከኔም አብልጦ ይሰራል ብሎ የነገረን ደግሞ ባለቤቱ ነው ማለት ነው። ስለዚህ ከኔ አብልጦ ይሰራል ብሎ የተናገረ መድኃኔዓለም ክርስቶስ ዛሬ በቅዱሳኑ መከበር ለምንድን ነው ብሎ ይናገራል ብሎ እግዚአብሔርን መጠርጠር በእግዚአብሔር ላይ አመጽ ማንሳት ነውና ተገቢ አይደለም ለማለት ነው። ዮኒ ስለምትሄድ ሌላ ጊዜ ተገናኝተን በደንብ እንደምንማማር ባለ ሙሉ ተስፋ ነኝ። ከምንጩ ለመቅዳት ሞክር። በሃይላንድ የተንጠለጠለ ነገር አያጠቅምምና ከሃይላንድ ውሃ ይልቅ የቧንቧ ነው የሚያጠግበው አይደል? እንዴት ቤተክርስቲያን ቧንቧ ናት፣ ፈሶ የማያልቅባት። ምሳሌው ዘይሐጽጽ ነው። በእርግጥ የዘመኑ እስከ ወር አንድ ቀን ነው የሚመጣው እንደ እንትን። እሱ ሳይሆን ዋናው ትልቁ ነገር ፈሶ የማያልቅባት ጅረት ያለባት ብሉያት ከሐዲሳት ሊቃውንት ከመነኮሳት የተስማማላት ህይወቱ ሁሉ ስብክት በሀበ ሁሉ የተባለች ቤተክርስቲያን ናትና ከመምህራኑ ጠጋ ብሎ እንዴት ነው የሚተረጎመው ብሎ መረዳት ነው እንጂ ምናልባት በልዩ ልዩ በኬክ በሌሎቹም ዓለማት እንደፈለገ እየተኖረ ዝም ብሎ ተገልጾልኛል የሚባል ትምህርት የለም። ጌታ ዝም ብሎ ቢገልጽ ለሐዋርያት ይገልጽ ነበረ። ከነሱ በላይ የሚወዳቸው አልነበሩም። አስተምሮ ነው 3 ዓመት የሰደዳቸውና ተምረህ እውነተኛው ማንነት ላይ ተመርኩዘህ እግዚአብሔርና ዘመንህን አገልግለ እንድታልፍ እግዚአብሔር ይርዳ ለማለት እወዳለሁ። ያው አምላክ ይጠብቀን። ደሜ እናመሰግናለን። መምህርዬ ቃሎት ያሰማልኝ። መምህር በረከትም ቃሎት ያሰማልኝ። የሆነ ነገር በልና እንግዲህ ተሰላበት። አሜን አሜን። ተባረኩልኝ። አይ በደንብ አድርጌ ነው ያዳመጥኩት። በደንብ አድርጌ አዳምጫለሁ። እኔም ደግሞ አነባለሁ። ስለሰጣችሁኝ ጊዜ ስላከበራችሁኝ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ። በጊዜ ተገናኝተን ሌላ ጊዜ ደሜ ቀን ሌሎችም ሰዎች መጥተው እንማራለን። ዓርብ 2 ሰዓት ጠዋት። መልካም። ከዚህ ሰዓት 4 ሰዓት ማለት ነው። ከዚህ ሰዓት 4 ሰዓት ወደፊት ዓርብ በቃ